50 ዩሮ ፍራንስ ነው ቁጥሩ። እግዚአብሔር ፈረንስ እሺ 50 ውዴ ኒቦ እንዴት ነሽ? ሰላም ነው አለ ደህና እግዚአብሔር ይመስገን። 10,000 ብር 12 ብሎ የሚጀምር ስልክ አለ 0912 የኢትዮጵያ ኦኬ 0912 0912 ብያለሁ። ኒቦ 88 14 10,000 ብር አካውንት ቁጥር የለኝም። ኮመንት ላይ እየተጻፈ ነው። ስክሪንሻት አድርጊ። ካልሆነም ካላገኘሽ እንኳን እኔ ይሄንን ቁጥር ሴቭ አድርጊ። ዋትሳፕ ግሩፕ ከፍቼ አካውንቱን ስለምለቅ እዛ ላይ ታገኛለሽ። ታስገቢና ደረስ ይልሽ። ጋይስ ይኸው እየለቀቁ ነው። ክብሪት 1000 ለመሰልሽ ቲክቶክ ቁጥር ብቻ ከሆነ ይዘጋብናል። ለዛ መጀመሪያ በፊደል 1000 ይላል። ከዛ 16 ከዛ 48 ከዛ 903 ማለት 90 ከዛ ስም ተጠቅሷል። የውብነሽ ተክለ ሃይማኖት እሱን አካውንት የኔ ልዩ ነሽ። ሰላም ከሁለት አንዳችሁ ማን ይቀድማል? ከኔ ልዩ ነሽ እና ከሰላም ወይ አቡዬ እንዴት ነሽ? እንዴት አመሻችሁ? አንደማሪ ሰላም ነው። ኳታር ነኝ። የኳታር ቁጥር ነው። እሺ 55 73 58 41 100 ሪያል። እሺ እናቴ ተባረኪ። እድሜ እግዚአብሔር ልጅሽን ያሽልልሽ። የዛሬ አመት ደግሞ ዛሬ መድኃኒዓለም ነው። የዛሬ አመት ደግሞ ልል የምንልበት ያድርግልን። ድኑ አሜን አሜን አሜን። እሺ እናቴ ሰላም አምሽ። አሜን አሜን። እሺ አሜን። ሻቢባዬ በጣም እወድሻለሁ እህቴ። ኑርልኝ፣ እድሜና ጤና ይስጥሽ። እኔ ነኝ ይቅርታ። አዎ ሰላምዬ፣ ያው ያንቺ ተራ ነው ማሬ። ቃል ኪዳን ቁጥር እስከምትልክ አንቺ ትቀኛለሽ። ሰላምዬ ቀጥይ ውዴ። ይሰማል? አዎ ኦኬ። ሬታዬ እኛ በእኔና ኮሪነር ጓደኛዬ $50 ጓደኛዬ $50 እኔ $30 በተግባር ነው የምንሰጣት። ያው ስለምንወጣት ኩሪና ፍቅር በአካል ነው የምንሰጣት። እሷ ታውቃለች። እኔና ኩሪ $50 እኔ $30 እሷ ታውቃለች በተግባር ማለት ነው። አዎ እኮ ምን ይመዘግባል። በአካል ነው የምንሰጣት። ሰላምና ኩሪ $80 ከዛ ሰጡሽ ወይ ብዬ ጠይቃታለሁ። እኔ ስለምደምረው ገብቶሻል።
ችግር የለውም። ኧረ ጣጣ የለውም። ታውቃለች። ስለዚህ በአካል ብያለሁ። ቁጥርሽን አልወሰድኩም። በአካል ታውቂያቸዋለሽ? በቃ በአካል መዝግብ ያለው ሰላምዬ፣ ተባረኪ። እኔ እናት $80 መዝግብ። አይዞሽ፣ እግዚአብሔር ያለ እግዚአብሔር ሁሉም መልካም ነው። ፈጣሪ እንግዲህ ደግሞ በደስታ እዚህ እንደምንገናኝ ተስፋ አደርጋለሁ። ፈጣሪ ይማርክሽ። አሜን። ቃል ኪዳን ቁጥር ላክሽ ውዴ? ልኬላታለሁ። ሀቢባ ለማን? ለሱሱ። እሺ ሌት ሚ ቼክ ዋትሳፕ ላይ ልካ ይሆናል። ሱሱዬ አላክሽም የቃል ኪዳንን ቁጥር? አንዴ ማሚ አንዴ ይኸው ልካለሁ። እስከዛ ሱሱ ቁጥር እስክትልክ ራያ ወለላ የእሷ ተራ ነው። ራያ ወለላ። አቡዬ እንዴት ነሽማ? ደህና ነኝ ማሪ፣ ሰላም ነው አለን። 05 ዱባይ። ራያ ወለላ 05። እሺ እናቴ 66 ያ 05 66 እሺ 18 18 እሺ 71 እሺ 86 ዩኤኢ ዩናይትድ አረብ ኤሚሬት። እሺ ስንት? 200 ድርሃም 200 ድርሃም። ተባረኪ እናቴ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ። አሜን። ማዚ እግዚአብሔር ይማርልሽ ልጅሽን። አይዞሽ ሽማ። አሜን እናቴ አሜን። እግዚአብሔር ይስጥልኝ። ቃል ኪዳን ምን ላይ ነው የላክሽልኝ? እኔ ፍቅር አጣሁት እኮ። እንዲህ ነገር ከምታከብዱብን ምን አለበት እዚሁ ጋር ማንም እኮ የማንም ቁጥር ትዝ ብሎት ይዞ ምናምን ማንንም ኮንታክት ሊያደርግ ይችላል። ሁሉም በራሱ ህይወት ቲክቶክ ላይ ነው የላከልሽ። እሱ አገኘኋት። እሺ እርጋት። ሄሎ ሀቢባ። እርጋት ሀቢባዬ እንዴት ነሽ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ማዝዬ እግዚአብሔር ይማርልሽ። ሀቢባዬ 10,000 ብር እልክላታለሁ። ስልክ ቁጥር ማሬ 0049 +49 እሺ 15 15 21 93 48 135 10135 አይደለ? መጨረሻ ልክ ከ6 ቀን በኋላ ይደርሳታል። ሀቢባዬ በዚህ አጋጣሚ አንቺ ጀግና ሴት ነሽ። እኔ ደግሞ ኢንሻአላህ ዱአ አድርግልኝ። አንድ ዛሬ የሚሳካልኝ አለ። ያ ከተሳካልኝ ድጋሚ 100 ዩሮ ልክላታለሁ። ስለት ይሁን የአመቱ መድኃኒዓለም ነው። ይሳካል። የኔ ዱአ ጠባይልም የፈለግሽ አሚን ሀቢባዬ ኢንሻአላህ አሚን። የምትፈልጊ ነገር ፈጣሪ ያሳካል። አሚን። እግዚአብሔር ይስጥሽ ሀቢባዬ። እሺ እናት ቻው። በቃ መልካም። እሺ መዝግብ ያለው እሺ። እኔ ማለት እሺ እናት እሺ። ከዛ ጉዳዩ ደግሞ ሲሳካ እንደሚሳካ ስለማምን ከተሳካ በኋላ ደግሞ እንደ ልካለሁ ሀቢባዬ። ላንቺ ነው ዙዙ ጋር ስንት ስለምን እልክልሻለሁ ወዲያው። እሺ እናት 100% ሹር ይሳካል። እሺ ሀቢባዬ። እሺ እናት ኦኬ ቻው። ሀይባ ይቅርታ ወደ ስራ እየወጣሁ ስለሆነ ነው። እሺ ወይ 200 ድርሃም ሱሱ ትልክልሻለች። ቁጥር ሰለማሚ ቁጥር ቆይ እንዴ የታለ? አዎ ቃል ኪዳንዬ ስልክ ቁጥር ደርሶኛል ማሪ። ቴንክ ዩ። እሺ ማአዛ እግዚአብሔር ይማርልሽ። ለቤቴ አሜን። አይዞሽ። አማውንቱ ስንት አልሽ ማሪ? 200 ድርሃም። እሺ ቁጥሩ የኢማራት ነው አይደል? ሴቭ ሳደርገው የምጨምረው የኢማራትን ኮድ ነው። ልክ ነሽ። እሺ ተባረኪ። እድሜና ጤና ይስጥሽ። አሜን። ሰላም ሆኖ ዩኤኢ $200። እኔ ግን በጣም የምትገርሙኝ አንዳንድ ሰዎች አላችሁ፣ ሶ ሰልፊሽ የሆናችሁ ሰዎች። ህፃን ልጅ እርዳታ እየሰበሰብ የእናንተ ጉዳይ ብቻ እንዲያልቅላችሁ የኔን ጉዳይ እንዴት አረግሽልኝ ብላችሁ እያያችሁ ላይቭ ላይ እርዳታ እየሰበሰቡ ዋትሳፕ ላይ የኔን ጉዳይ እንዴት አረግሽ። አንድ ሰው እኮ ነኝ እኔ። በጣም ትገርማላችሁ። የኔ ጉዳይ ብቻ ይለቅ፣ እኔ ብቻ በቃ ልደሰት፣ እኔ ብቻ ችግር ይፈታ። አቡ
ወይ ማሪ ማን ነው ተረኛ? ቆይ ማን ነው ተረኛ? ራያ ወለላ 200 ድርሃም ቃል ገብታለች አካውንት እያለች ነው ኮመንት ላይ። ፕሊስ ሞዴሬተሮች ቶሎ ቶሎ ልቀቁ አካውንት ቶሎ 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 ቶሎ። በተረፈ ድንገት አካውንት ረስታችሁ ሄዳችሁ ካላችሁ ያልወሰዳችሁ አትጨነቁ። ስልክ ቁጥራችሁ አለኝ እኔ። ቁጥራችሁን ሴቭ አድርጌ ዋትሳፕ ግሩፕ ከፍታለሁ። ከዛ ዋትሳፕ ግሩፑ ላይ አካውንቱን እናትየውን አስገባታለሁ። እያንዳንዱ ነገር እንድትከታተል ደረሰኝ እንድትቆጥር። የኔ እርዳታ አሰራር እንደዛ ነው። ቁጥሩ ሴቭ አድርጌ ዋትሳፕ ግሩፕ ከፍቼ እናትየውን አስገብቼ እዛ ላይ እያንዳንዱ የሚገባውን ደረሰኝ ትቆጥራለች፣ ትደምራለች። ራሷ ታያለች። የሚገባው በራሷ አካውንት ነው። ደረሰኙን ራሷ ትቆጥራለች። እኔ ቁጭ ብዬ ይህን ሁሉ ስልክ ቁጥር ስልኬ ላይ ሴቭ አድርጌ ዋትሳፕ ግሩፕ መክፈትና አካውንት ነምበር ግሩፕ ላይ አስቀምጬ ቮይስ አደርጋለሁ በጽሁፍ። ሌላ ሰው እንዳይመስላችሁ ምናምን ቮይስ አደርጋለሁ። እኔ ሀቢባ ነኝ። ይኸው እርዳታው ቃል የገባችሁ ሰዎች እዚህ ግሩፕ ውስጥ አስገብቻችኋለሁ። እባካችሁ በቃላችሁ መሰረት እያስገባችሁ ደረሰኝ እዚህ ግሩፕ ላይ ላኩ ብዬ ቮይስ አስቀምጣለሁ። ሁላችሁም ቃላችሁን አክብራችሁ እያስገባችሁ እዛ ጋር ደረሰኝ ታስቀምጣላችሁ። አመሰግናለሁ። ቆይ የሆነ ቮይስ ታደርግ ነው። ማሬ ሰላም ነው? እንዴት ነሽ? እኔ ደህና ነኝ። በቀደም ያኛው የሆነ እርዳታ 10,000 ቃል ገብተሽ በአጋጣሚ ስለሌለሽ አላስገባሽም ነበር እና ያንን አሁን የታመመ ህፃን ልጅ አለ እና ለዛ ማስገባት ትችያለሽ። ፕሊዝ ይህን ቮይስ ከሰማሽ በኋላ መልሱ ስጭኝ። የታመመ ህፃን ልጅ አለ እርዳታ የሚያስፈልገው፣ ለሱ እርዳታ እየሰበሰብኩ ነው እና የበቀደም ያላስገባሽውን ስላልነበርሽ ቢዚ ሆነሽ ስላልተሳካልሽ ሌላ የሚረዳ ሰው ሲኖር ንገሪኝ ስላልሽኝ ለህፃን አለ። እሺ ቴንኪውማ። ስምና ስልክ ቁጥር ለዚህ ደረሰኝ ስምና ስልክ ቁጥር አላክሽልኝም? ቴንኪው። እሺ ወደ ተረኛ ማን ነው አሁን? ይቅርታ አድርጉልኝ። ተረኛ ቸኩል ካለ እኔ ልቀሽ ማለት በቃ ቀድሞ ሚውት ባበራ ነው። አብነት ቀድማ ሚውት አብርታለች። እሺ እንዴት ነሽ አቡዬ? እግዚአብሔር ይመስገን። በጣም ነው የምወድሽ የኔ እናት። ፈጣሪ ይደልሽ የኔ ማር። ማዛ ልጅሽን ፈጣሪ ይማረው። አሜን። አቡዬ 5,000 ብር አስገባለሁ በኢትዮጵያ። የኔ እናት ተባረኪ። ስልክ ቁጥር 05 26 በድጋሚ 26 30 70 ዩኤኢ ነው ቁጥሩ። አዎ እሺ እናቴ። በኢትዮጵያ ስንት ነው ያልሽ? 5,000። እሺ ክበሪልኝ። እድሜና ጤና። እሺ እናቴ። እሺ አሜን። አቡዬ በጣም ነው የምወድሽ እናቴ። አቡዬ አንዴ ልቅደም፣ ስራ ላይ ስለሆንኩ ነው። ሰላም አቡዬ። እሺማ ቆይ አንዴ ስለምትቸኩል ስራ ላይ ስለሆነች ትቅደም ፕሊዝ። ቴንክ ዩ። የምትረዱት በታብታብም በገንዘብም የምትረዱ ፈጣሪ ይባርካችሁ፣ ክፉ ነገር አይንካችሁ በህይወት እስካላችሁ። አሜን በሉ። የኒዷ ጠባይ ልመመኑ። አሜን። ዶስ ቁጥሬ 51 ኳታር RDOSS። እሺ 51 የሀገሬ 06 06 60 06 ብሎ እሺ ከዛ 30 51 06 60 30 ስንት አልሽኝ ማሬ? 100 ሪያል። ፈጣሪ ማርልሽ። አሜን አሜን። እግዚአብሔር ይስጥልኝ። 43ኛ ተባረኪ ፈርዶስዬ የኔ እናት። እሺ ተረኛ ሀበሻዊት። ሰላም ሀቡዬ እንዴት ነሽማ? አለሁልሽ። ቁጥር ልንገርሽ 96 የኔ ፍቅር የኔ ውዴ ጠፍተሽ ነው። እሺ እናቴ ሀበሻዊት ወይ አቡዬ BE ኖ BS ነው ሶሪ HB። እኔ በቲክቶክ ስም ነው ስልካችሁን ሴቭ ማድረገው ስልኬ ላይ፣ ምክንያቱም አንቺ አረፈጠረሽ ስለ መድኃኒዓለም እንዳታወርጂ። ድምፅሽን ቀይር።
ያቡ ያቡ ፖንኪሻ የምትንጠባረረው እንዴ? ምን ሆነ ነው አንተ? ምን አስበህ ነው? ፒንኪሻ ና ግባ እና ሰላም ልበል። ዳጊ ሰላም፣ እንዴት ነኝ? ዛሬ በዚህ ቮይስ አገኛቸው። እሺ አይሻትችን ጌጤና አድርጌ ምን ጌጤና አይሻትችን ጌጤ የሴትዮዋን ስም እኔ ጌጤ ነው ስሜ። ጌጦችን አይሻቸው አንደኛ ጌጤ፣ ሁለተኛ ጌጤ። ድምፅሽን በሰማሹ አንድ ላይ ጌጤ ናቸው። ለእኔ ጌጤ ስሜ ጌጤ ትርጉም ናቸው። አክሴፕት ና ዳጊ ዳጊ፣ እንዴት ነህ? ሰላም ነገ ከአንቺ ጋር ስራ አልሄድም ብሞት። አንቺ እውነትሽን ነው። ጌጤን ወደሻት ታዲያ? በረንዶ ጌጤ ጌጤ እንዴት ናችሁ? ደህና ናችሁ? አለሽ ፒንኪ? ጌጤ ነች እቺ ጌጤ፣ አንደኛዋ ጌጤ እቺ፣ የእኔ ስም ደግሞ ጌጤ። አንዴ ጌጥ፣ ሁለት ጌጥ፣ አንድ ላይ ጌጤ የእኔ ስም። መነጽሩ የያቡ ነው። አፈር ብላ አፈር አስበላ። እኔም ብዬ ነው ገዛልኝ። እኔም ብዬ ነው ገዛልኝ። እሷ ለዛ ነው በፎቶ ብቻ የገባችው መነጽር ስለሌላት። እኔ ወሰድኩባት። አይ ፒንኪ፣ እኛ ወንዱ በአንድ ያስፈልገናል አልሽን? አያችሁ ያቡ እንዴት ነሽ? ደህና ነህ ወይ? አለሁልሽ። አንቺ ማን አስቀይሞሽ ነው ሳምንቱ ሙሉ የዘጋሽኝ? ቤዛ እህቴ እየገባሽ ነው። ፕራንክ እናድርጋት። ዝም በልሽ። እሺ ቆይ አወራሃለሁ። ቆይ ፎቶ ላኪልኝ ደግሞ አንቺ። እሺ እኔ እይታ ቆይ እንደው በዚህ እንዴት ነሽ? ደህና ነኝ እናቴ፣ እንዴት ነሽ? በዚህ እንዴት ነሽ? አለሁልሽ። ደህና ነኝ፣ እንዴት ነሽ? እንደው እንዴ የሌለ መልክ ነው ያመጣሽ። ስሜ ጌጤ ነው። ብሄጅ
ጠጅቱ ያሻሽም ነበር። እዚህ አንድ ገኝ እዚህ አንድ ጌጥ የኔ ስም ጌጤ ወደሽ